ዛሬ ፕላዝማ ቴሌቪዥን 60 ኢንች ቴሌቪዥን ነው። ይህ ቴሌቪዥን የፓወር ችግር ነበረበት፣ እንዲሁም ደግሞ ወደ ስክሪኑ የሚሄደው ቦርዱ ችግር ነበረበት፣ ወደ ስክሪኑ የሚሄደው። እስኪ ይህን ቦርድ እንዴት እንዳስተካከልኩት ላሳያችሁ። ይሄ ፓወር ሰፕላይ ሴክሽኑ ነው። ይሄ ደግሞ ወደ ስክሪኑ ላይት የሚሰጠው ነው። እንደገና ደግሞ ወደ ቦርዱ የሚሄደው ይሄ ቮልቴጅ አለና ወደዚህ የሚሄደው ቮልቴጅ እነዚህ አይሲዎች ችግር ነበረባቸው። እነዚህ ሙሉ አንስቼ ቀየርኩት። ነገር ግን ወደ ስክሪኑ የሚሄደው ቮልቴጅ እየዘጋ ሪሌውን ይዘጋው ነበር። ስለዚህ የዚህ ችግር ምንድነው ብዬ ቼክ ሳደርግ የዚህ ቦርድ ችግር ሆኖ አገኘሁት። እንደምታዩት የእነዚህ አይሲዎች ችግር ሆኖ እነዚህ ሾርት ናቸው። እንደምታዩት ይሄ ሾርት ነው። እዚህ አካባቢ ደግሞ ሌላ ሾርት አይሲዎች አሉ። ስለዚህ እንደገና ደግሞ እዚህ ላይ የተቃጠለ እቃዎች አሉ። እዚህ ላይ እንደምታዩት እዚህ ላይ የተቃጠለ እቃ አለ። ስለዚህ ሙሉውን ይሄንን እንደ አዲስ ሙሉውን በሌላ መንገድ ሌላ ቦርድ አመጣውና ቀየርኩት ማለት ነው። ስለዚህ አብረን ቀይረን ውጤቱን ቼክ እናደርጋለን። ይሄንኛው እንደምታዩት ተመሳሳይ ቦርድ ነው። እነዚህ አይሲዎች ሾርት ናቸው። እዚህኛው ላይ ኖርማል ነው። እዚህኛው ላይ ግን ሾርት ናቸው። እንደምታዩት እዚህኛው ላይ ኖርማል ነው፣ እዚህ ላይ ሾርት ነው፣ እዚህ ላይ ኖርማል ነው ማለት ነው። ስለዚህ ይሄ ኖርማል ነው፣ ይሄኛው ሾርት ነው። እንደምታዩት እዚህ ላይ ኖርማል ነው። እቺ አይሲ ግን እቺ አይሲ ማለት ከዚህ አይሲ አጠገብ ያለችው እቺ ስለሆነ እቺ ሾርት ነች ማለት ነው። ስለዚህ ሙሉ በሙሉ ይሄ ችግር ስላለበት ምን አደረኩኝ? ሌላ ይሄንን ተመሳሳይ ሌላ ቦርድ አመጣሁ።